በቀጣይ ሃው ቱ ራይት ዌልካም ሜሴጅ ኦን ቴሌግራም ሮዝቦት የሚለውን እናያለን። ዌልካም ሜሴጅ በሶስት የተለያዩ ደረጃዎች ይጻፋል። ሶስት ደረጃዎች አሉት። እነዚህም የመጀመሪያው ሌቭል ወይም ቢግነር ሌቭል፣ ሁለተኛ ኢንተርሚዲየት ሌቭል እና ሶስተኛ ደግሞ አድቫንስድ ሌቭል አድርገን መጻፍ እንችላለን። እነዚህን በአጭሩ ደረጃ በደረጃ ላሳያችሁ። ስለዚህ ወደ ግሩፓችን እንገባለን። ወደ ግሩፓችን ገብተን የመጀመሪያ ስራ ሊሆን የሚገባው ሮዝቦት ወደ ቴሌግራም ግሩፓችን አድ መደረጉን ማረጋገጥ አለብን። ስለዚህ ይሄን ለማድረግ ፕሮፋይላችሁ ሄዳችሁ አድ ሜምበርስ የሚለውን ታያላችሁ። አድ ሜምበርስ ክሊክ አድርጉ። ከዛ ሮዝቦት ብላችሁ ሮዝን ሰርች አድርጉ። ለምሳሌ እኔ ቼክ ለማድረግ ነው የፈለኩ ሜምበርስ ከሚለው ላይ እዚህ ገብቼ አድ ካላደረጋችሁ አድ ሜምበርስ ብላችሁ አድ አድርጉ። ሮዝን አድ አድርጉ። ስለዚህ እኔ ለምሳሌ ቼክ ላድርግ እስቲ አድ ስላደረጉኝ ቀድሜ እንደዚህ አድርጌ ሮዝ ብል ሮዝ ያው እኔ ሮዝ አድ አድርጌያለሁ። ሃዝ አክሰስ ቱ ሜሴጅ ይላል። ሶ አድ አድርጌያለሁ። አድ ካላደረጋችሁ ግን የመጀመሪያውን ቪዲዮ አይታችሁ ግሩፓችሁ አድ አድርጉ በትክክል። ከዛ በኋላ አድ አድርጋችኋል የእርሳስ ምልክቱን ነክታችሁ እንደዚህ የፕሮሞት አድርጉ ወይንም አድሚኒስትሬተር አድርጉ። ኦኬ ለምሳሌ አድሚኒስትሬተር የሚላለ ወደ ታች ትሄዱ አድሚኒስትሬተርስ የሚለውን ይሄን ነክታችሁ ሮዝ የእናንተ የቴሌግራም አድሚኒስትሬተር መሆኑን አረጋግጡ። ከዚህ በፊት አድርጋችሁ ከሆነ ካላደረጋችሁ ግን አድ አድሚን የሚለውን ነክታችሁ እዚህ ጋር ሰርች አድርጋችሁ ሚስ ሮዝቦት ብላችሁ ሰርች በማድረግ ሚስ ሮዝቦትን የቴሌግራማችሁ አድሚኒስትሬተር አድርጉ። ይሄን ቼክ ካደረግን በኋላ ቀጥታ እንመለስና አሁን ስራውን እንሰራለን ማለት ነው። ሶ እኔ ከዚህ በፊት ስሰራ ስለነበርኩኝ እዚህ ጋር እየሰራው ነው። ስለዚህ ኦፍ አድርጌ በድጋሚ እንደገና ላሳያችሁ ለእናንተ ማለት ነው። ስለዚህ አሁን ኢኔብልድ ነው፣ ማንኛውም ሰው ቢገባ ዌልካም ይላል። እኔ ሶ ኦፍ ለማድረግ ዌልካም ኦፍ ብዬ ስልክ ዌልካም ኦፍ ብዬ ሴንድ ሳረግ ዌልካሙን ያጠፋዋል ማለት ነው። አሁን ዌልካም አይልም። አይ ዊል ስቴይ ኳይት ይላል። አሁን አይታችኋል። አይ ዊል ስቴይ ኳይት ወይን ሜምበርስ ጆይን ዝም እላለሁ። ዌልካም አላላችሁም አስብየዋለሁ። በጣም ጥሩ ኦፍ አድርጌያለሁ። ስለዚህ ከዚህ ጀምረን አሳያለሁ ማለት ነው እንዴት ኢኔብል እንደምታደርጉ። ስለዚህ አሁን ቴሌግራም ግሩፓችሁ ላይ ገብታችኋል። እንጀምር። ለማስጀመር ነው በአዲሱ ለማሳየት ስለሆነ የፈለኩኝ። ልክ እንደዚህ ስላሽ ሀልፕ ብላችሁ ትጽፋላችሁ። ቦርዱን ለማሳየት ነው። ስላሽ ሀልፕ ብላችሁ እንደዚህ ስትገቡ ክሊክ ሚ ፎር ሀልፕ ሚልን ይሰጣችኋል። ስለዚህ ክሊክ ሚ ፎር ሀልፕ ሚለውን ክሊክ አድርጉ። ልክ እዚህ ጋር ክሊክ አድርጋችሁ ስትገቡ ዋናውን የሴቲንጉን ባተን ታገኙታላችሁ። ስለዚህ ግሪቲንግስ ሚል አለ። እሱ ጋር ይሄን ግሪቲንግስ የሚለውን ነክተን እንገባለን። ሶ እዚህ ጋር ኮማንዶች አሉ። እነዚህ ኮማንዶችን መጠቀም አለብን። ለጉድባይ ለዌልካምም የምትጠቀሙት እንትና ኮማንድ አለ። ስለዚህ እነዚህ ኮማንዶችን እዩ። ሶ ለዚህ ነው ወደዚህ ያመጣኋችሁ። እነዚህን ተጠቀሙ። ኦኬ ስለዚህ እንመለስና እነዚህን አሁን እንጠቀም እዚህ ላይ። ስለዚህ መጀመሪያ ኦን ማድረግ አለብን። ዌልካም ቅድም ኦፍ አድርጌዋለሁ። አሁን ኦን ላድርግ። ስለዚህ ኦን እናድርግ። ለመጀመር ዌልካም ኦን ብለን እንጽፋለን። ቢግነር ሌቭል ያልኩትን ላሳያችሁ። ዌልካም ኦን ብላችሁ በቀላሉ እንደዚህ ስትጽፉ it looks like you are anonymous tap this button to confirm your identity ይላል። ስለዚህ አፕሩቭ አድርግልኝ ይላል። ይሄ እኔንም መጠየቅ አለበት። ኦኬ ከዛ I will be welcoming all new members from now on ከአሁን ጀምሬ አዲስ የሚገቡትን የሚቀላቀሉትን ሜምበሮችን ዌልካም እላችኋለሁ አስብያለሁ። በጣም ጥሩ። ስለዚህ በምንድን ብቻ ስላሽ ዌልካም ኦን ስል እንደዚህ ያደረጋልኝ ማለት ነው። ስለዚህ አሁን ከእንግዲህ በኋላ ግሩፕ ጆይን የሚያደርገው ሰው ሁሉ ዌልካም የሚለው ሜሴጅ በቀላሉ ይደርሰዋል።
ግን ዌልካም ብቻ ዝም ብሎ ከሚሆን ለምን የተወሰነ አናሻሽለውም? እኛ የምንፈልገውን ለምን አናድርግም ብለን ካሰብን ደግሞ ኢንተርሜዲየት ሌብል ያልኩትን ላሳያችሁ። ሁለተኛ ደረጃ እንዴት ዌልካም እንደምንላቸው። ስለዚህ እንግባና ኢንተርሜዲየት ሌብል ያልኩትን ስላሽ ማሳመር አለብን። ለምሳሌ በአማርኛ ይሁንልን ምንል ከሆነ በምንችለው ቋንቋ ሁሉ ይሁን ብለን ካሰብን በእንግሊዝኛ ነው የቅድሞ የሚለው። አሁን እኛ በምንፈልገው መልኩ እንጽፋለን። ስለዚህ ሴት ዌልካም ብለን እንጽፋለን። ሴት ዌልካም ስላሽ ሴት ዌልካም ትሉና ስፔስ ትሰጣላችሁ። ከዛ እናንተ ምንድነው የምትፈልጉት? ምን የሚል ዌልካም ነው መጻፍ የምትፈልጉትን ትጽፋላችሁ። ለምሳሌ ሰላም ከዛ ይሄን ብራኬት ተጠቀሙና ፈረስት የሚለውን አስገቡ። ፈረስት ካልኩ በኋላ አሁንም እዘጋዋለሁ። ፈረስት ማለት ፈረስት ኔሙን ጠርቶ እንዴና የከሌ እንዲልልኝ ነው የምፈልገው እያልኩት ነው። እንኳን ወደ ካልኩ ወደ የት ነው? አሁንም ይሄንን በእንትን ማስቀመጥ እችላለሁ። ይሄን እከፍትና ቻት ኔም የግሩፔን ስም እንዲያስገባልኝ አደርጋለሁ። ቻት ኔም ብላችሁ እንደዚህ አስገቡ። እንደዚህ ቻት ኔም ብላችሁ ስታስገቡ ዝጉ። ስፔሊንጉን አትሳሳቱ፣ ትክክል መሆን አለበት። ቻት ኔም አልኩ። ከዛ ምን ጽፋለሁ? ቻት ኔም የኔ ቻት ኔም ለምሳሌ ጉባቴክ ሰፖርት ግሩፕ ነው አይደለ? ሰላም የከሌ እንኳን ወደ ጉባቴክ ሰፖርት ግሩፕ በደህና መጡ። ስለዚህ በደህና መጡ የሚለውን ልጨምር። በደህና መጡ። ኦኬ እንደዚህ አድርጌ ኢንተርሜዲየት ሌቭል ያለውን በጣም ቆንጆ ነው። ይሄ የአንድን ሰው ስም ጠርቶ ነው እንትን የሚለው። ስለዚህ ቼክ አደርጋለሁ። ሴት ዌልካም ሰላም ፈርስት እንኳን ወደ ቻት ኔም በደህና መጡ። ኦኬ ይሄን ሴንድ አደርጋለሁ። ከዛ አፕሩቭ አድርግልኝ ይለኛል። አፕሩቭ እናንተን ላይላችሁ ይችላል። ከዛ the new welcome message has been saved ይላል። በጣም አሪፍ። ይሄ አሁን በጻፍኩት መልክ አሪፍ ሆኖ ያደርሳችኋል ማለት ነው። ሶ ሌታስ ቼክ ዌልካም ይላችኋል ወይ? የሆነ ሰው አዳርገን እንይና ወደ ሜምበራችን ወደ ግሩፓችን እናምጣውና ሰላም እንኳን ወደ ቻናላችን በደህና መጡ ምናምን ይለዋል ወይ? ላሳያችሁ። ኦኬ ስለዚህ ወደ ፕሮፋይላችሁ ሄዱና ፕሮፋይላችሁን ንኩ። ከዛ አድ ሜምበርስ የሚለውን ንኩ። አድ ሜምበርስ የሚለውን ነክታችሁ የሆነ ሰው አድ አድርጉ። የሆነ ፌክ ሮዝ አለ፣ እሱን አድ አድርጌ ሪሙቭ አደርገዋለሁ እኔ ይሄ። ስለዚህ ይህን ሰው አድ አደርጋለሁ። ያው አድ አደረግኩ። አሪው ሹር የወንቱ አድ ሮዝ ቱ ጉባቴክ ሰፖርት ግሩፕ ይለኛል። አወላለሁ አድ ላለሁ። ኦኬ ስለዚህ አሁን ዌልካም ይለናል ወይ ብሎ ይለዋል። ይሄን ሰውዬ አያችሁ፣ ሮዝ ሰላም ሮዝ እንኳን ወደ ጉባቴክ ሰፖርት ግሩፕ በደህና መጡ። ሳት ኢንተረስቲንግ። ስለዚህ እንደዚህ አድርጎ በኢንተርሜዲየት ሌቭል መጻፍ ይቻላል ዌልካም ሜሴጅ። በጣም አሪፍ። በመቀጠል በጣም አሪፍ የሚባል በሶስተኛ ደረጃ ወይንም አድቫንስድ ነው ይሄ። ከዚህ ከፍ ያለ ለምሳሌ ሶሻል ሚዲያ ቢኖር ሶሻል ሚዲያችን ሁሉ ሩል ካለ ሩልን ሁሉ አንድ ላይ አጠቃለን በባተን መልክ እንጽፈዋለን ማለት ነው። ስለዚህ ዩአርኤል እንዴት አድርገን መጠቀም እንደምንችል ላሳያችሁ በሶስተኛ ደረጃ። ኦኬ ሶ ይሄን ለማድረግ መጀመሪያ እቺን የቅድሟን እንዳለ መያዝ እንችላለን። እቺን ኮፒ ላደርግና ኮፒ ኦኬ ፔስት ኮፒ ፔስት አደረግኩ። ከዛ በኋላ የሆነ ለምሳሌ እናንተ ዩቲዩብ ቻናል ቢኖራችሁ፣ ቴሌግራም ቻናል ቢኖራችሁ፣ ትዊተር ቢኖራችሁ፣ ቲክቶክ የተለያዩ ፕላትፎርሞች ቢኖሩ እዚህ ጋር ይሄን ሰብስክራይብ ያድርጉ ዩአርኤል ባተን በመጠቀም ማስተዋወቅ እንችላለን። ስለዚህ ይሄን ለማድረግ ወደ ቴሌግራማችሁ ግቡና
ኮሜንት መስጫው ላይ እዛው ላይ ቺን ብራኬት ክፈቱ። ከከፈታችሁ በኋላ ዩቲዩብ ለምሳሌ እኔ ዩቲዩብ አለኝ። ዩቲዩብ የሚለውን በዚህ አጋጣሚ ዩቲዩብ ሰብስክራይብ እያደረጋችሁ ኦኬ እንደዚህ ዘጋዋለሁ በዚህ። ከዛ እከፍትና ዩቲዩብ ፔጅ የሚለውን ጨምሩበት። ዩቲዩብ ፔጅ አልኩ። ልክ እንደዚህ ከጻፍኩ በኋላ ዘግቼዋለሁ። ከዛ ብራኬት ከፍትና ባተን ዩአርኤል ባተን ስፔስ ሳይኖረው ዩአርኤል ዩኒፎርም ሪሶርስ ሎኬተር ማለት ነው። ዩአርኤል ማለት ስለዚህ ዶት አድርጉ። ከዚች በመቀጠል የዩቲዩባችንን ሊንክ እዚህ ጋር አምጥታን እንጨምረዋለን ማለት ነው። ስለዚህ ወደ ዩቲዩባችን እንወጣ። ወደ ዩቲዩብ ይወጣና ዩቲዩብ ሊንክ እንፈልግ። ኦኬ ሶ እዚህ ገብቼ ልፈልግ። እዚህ ገብቼ ቀጥታ ይቺን ሊንካችሁን ኮፒ ሊንክ አድርጋችሁ ወደ ቴሌግራም ተመለሱና እዚች ጋር ፔስት አድርጉ። በጣም አሪፍ። ከዛ ዝጉ። ሴንድ ብለው ሴንድ አልኩ። ኦኬ አፕሩቭ አድርግልኝ ይላል። ክሊክ ቱ ፕሮቫይድ አድሚን ራይት። ኦኬ እንደዚህ ያልኩ። ከዛ ዘ ኒው ዌልካም ሜሴጅ ሃዝ ቢን ሴቭድ ይላል። ሶ የቅድሙን ሰው ሪሙቭ አድርጌ ማሳየት እችላለሁ። አለም ደግሞ ሌላ አንድ ሰው አድራለግ አድርጌ ላሳያችሁ። ኦኬ አድ ሜምበርስ ይላል። ኦኬ ሪሙቭ ስለማድረገው አንድ ሰው ዝም ብዬ አድላደግና ኦኬ ይሄን ሰው አድላደርገው ዝም ብዬ ኦኬ አዳረኩኝ። አይም ሹር ያለው ከዛ እስቲ ተመልሰን አያችሁ። ሰላም ያና እንኳን ወደ ጉባቴክ ሳፖርት ግሩፕ በደህና መጡ። ስለዚህ ወደ ዩቲዩብ ሂድ የሚል አያችሁ። ዩቲዩብ ባታን እዚህ ጋር ያስቀምጣል። ስለዚህ ዩቲዩብ ፔጅ የሚለውን ይሄን ብትነኩ do you want to open ይሄን ሊንክ መክፈት ትፈልጋለህ ይለዋል። ኦፕን ይለዋል። ከዛ ወዴት ይመራዋል አያችሁ። ወደ ጉባቴክ ሳፖርት ግሩፕ ያደርሰናል ማለት ነው። በዚህ መልኩ ማስተካከል ትችላላችሁ። ግሬት። ይሄ አድቫንስ ሌቭል ነው። ዩቲዩብ ላላችሁ፣ ቴሌግራም ቻናል ላላችሁ፣ ሌሎችም ሊንኮች ካላችሁ በዚህ መልኩ ማስተዋወቅ ትችላላችሁ ማለት ነው። ግሬት። ይሄን አይተናል። ስለዚህ በእነዚህ 3 መልኮች ነው ዌልካም ሜሴጅ መጻፍ የምንችለው። በቢግነር ሌቭል አሳይቻችኋለሁ፣ በኢንተርሚዲየት ሌቭል ማሳይቻችኋለሁ፣ በአድቫንስ ሌቭል ማሳይቻችኋለሁ ማለት ነው። ታንክ ዩ ቬሪ ማች። በጣም አሪፍ። በመቀጠል ወደ ቀጣይ ክፍል ከመግባታችን በፊት ክቡራን ቤተሰቦች ዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ አብሮነታችሁን እንድትገልጹልን እንጠይቃለን። አሁንም ወደ ሌላ ቀጣይ ክፍል እንለፍ።